ፈረንጆቹ አቆጣጠር 1974 የሁለተኛው የዓለም ጦርነት ካለቀ አሜሪካም ሂሮሺማና ናጋሳኪን በአቶሚክ ቦምብ ደብድባ የጃፓንን ኢምፓየር ካንበረከከች 30 ዓመታት ተቆጥረዋል። በእነዚህ 30 ዓመታት ውስጥ ዓለማችን ለማመን በሚከብድ ሁኔታ ተቀይራለች። በሀገራችን ኢትዮጵያ ውስጥ ቀዳማዊ ኃይለ ሥላሴ በወታደራዊው ደርግ መፈንቅለ መንግስት እየተደረገባቸው ይገኛል። ከሁለተኛው የዓለም ጦርነት በኋላ የዓለማችን ሀያል ሀገር የሆነችው አሜሪካ 7 ፕሬዝዳንቶችን ቀያይራለች። በአሜሪካ በኒውክሌር ቦምብ የተደበደበችው ጃፓንም 12 የተለያዩ ጠቅላይ ሚኒስትሮችን ቀያይራለች። ነገር ግን በጣም በሚደንቅ ሁኔታ ይህን ሁሉ ለውጥ ያልሰማና ያላየ እናት ሀገሩ ጃፓን የሁለተኛው የዓለም ጦርነትን በፍጹም እንዳልተሸነፈች እንደዚሁም የሁለተኛው የዓለም ጦርነት ማለቁን ራሱ ጭራሽ ያልሰማና ቢሰማም ያላመነ አንድ ጃፓናዊ ወታደር ብቻውን አንድ ትንሽዬ የፊሊፒንስ ደሴት ላይ የሁለተኛውን የዓለም ጦርነት እስከ 1974 ድረስ እየተዋጋ ይገኛል። ለዛሬ ያመጣውላችሁ በጣም የሚደንቅ ታሪክ ስለ አንድ ወታደር ማለትም ስለ ሂሮ ኦኖዳ ብቻ አይደለም። የዛሬው ቪዲዮ ስለ ሀገር ፍቅር፣ ስለ ጽናት፣ ስለ እምነትና ታማኝነት እንደዚሁም የሰው ልጆች ከልባቸው ለሚያምኑበት ነገር ምን ያህል ርቀት ተጉዘው ምን አይነት መስዋዕትነት እንደሚከፍሉ ምናይበት ቪዲዮ ነው። የተሻለ ፍለጋ እጓዛለሁ፣ ጥሩ ቀናት ይመጣሉ ብዬ አምናለሁ። የተሻለ ፍለጋ እጓዛለሁ፣ ቢደክመኝ አላቆምም አርፋለሁ። የተሻለ ስለ ዛሬው ቪዲዮ ባለ ታሪከኛ ሂሮ ኦኖዳ ታሪክ በደንብ ለመረዳት ግን ስለተወለደበት ሀገር ጃፓን እንደዚሁም ጃፓኖች በሁለተኛው የዓለም ጦርነት ጊዜ ስለነበራቸው ሜንታሊቲ ወይም ደግሞ አስተሳሰብ ወደ ኋላ ተጉዘን ማየት አለብን። ጃፓን እጅግ በጣም ጥንታዊ ሀገር ስትሆን እንደ ሀገር የተቋቋመችው ከክርስቶስ ልደት 11660 ዓመት በፊት እንደሆነ ነው ጃፓኖች የሚያምኑት። በዚህ በጃፓን አፈታሪክ መሰረት የመጀመሪያው ንጉስ ኢምፐረር ጂሙ የሚባል ሲሆን እሱም የፀሐይዋ አምላክ አማቴራሱ ልጅ እንደሆነ በጃፓኖች ዘንድ ይታመናል። ሌላው በጊዜው በጃፓን ባህል ውስጥ እጅግ በጣም ወሳኝ የነበረው ነገር ቡሺዶ የሚባለው የሳሙራዮች ባህል ሲሆን በዚህ ባህል መሰረት የጃፓን ሳሙራዮች ሕይወታቸውን ለንጉሳቸው ሙሉ ለሙሉ አሳልፈው የሚሰጡ ሲሆን ንጉሳቸውን ከመክዳት ወይም ደግሞ በጠላት እጅ ከመታሰርና ከመሞት የራሳቸውን ነፍስ በራሳቸው እጅ እንዲያጠፉ የሚያበረታታ ባህል ነው። ታዲያ የጃፓን ህዝብ አስተሳሰብ እንደዚሁም የጃፓን ህዝብ ሞራሊቲ በእንደዚህ አይነት ሁኔታ ላይ ያለ ነው የሁለተኛው የዓለም ጦርነት የተቀሰቀሰው። ጃፓን በሁለተኛው የዓለም ጦርነት ጊዜ ከናዚ ጀርመኖች ጎን የቆመች ሲሆን በሃዋይ ላይ የሚገኘውን የአሜሪካን የሚሊተሪ ቤዝ ፐርል ሃርበርን በማጥቃት አሜሪካኖቹ የሁለተኛው የዓለም ጦርነትን እንዲቀላቀሉ አድርጋለች። የሁለተኛው የዓለም ጦርነት እጅግ በከረረበት አሜሪካና ራሽያ ራሳቸውን ከመከላከል አልፈው ጀርመንንና ጃፓንን ማጥቃት በጀመሩበት ጊዜ ነው የ20 ዓመቱ ወጣት ወታደር ሂሮ ኦኖዳ ወደ ትንሿ የፊሊፒንስ ደሴት ሉባንግ እንዲሄድ ወታደራዊ ትዕዛዝ የተሰጠው መመሪያም የጉሬላ ዋርፌር ወይም ደግሞ የሽምቅ ጦርነት እንዲያካሂድ አሜሪካኖቹ ደሴቱን የሚቆጣጠሩ ከሆነ በቻለው መንገድ ሁሉ ድንገተኛ ጥቃት እየፈጸመ እንዲሰወር እንደዚሁም መረጃ እንዲሰበስብ ነበር። ታዲያ ይህንን ትዕዛዝ የሰጠው አለቃው ሜጀር ዮሺሚ ታኒጉቺ ከትዕዛዙ ጋር ያስተላለፈለት አንድ በጣም ጥብቅ ማስጠንቀቂያ ነበር። ምንም ሆነ ምን ቢፈጠር ራስህን በፍጹም እንዳታጠፋ። 1 ዓመት፣ 3 ዓመት ወይም ደግሞ 5 ዓመት ሊፈጅ ይችላል። ምንም ቢፈጠር ግን እኔው ራሴ መጥቼ ከዚህ ተልኮክ ነፃ አወጣሃለሁ ብሎት ነበር። ታዲያ በጠላት እጅ ከመማረክ የራስን ሕይወት በራስ ማጥፋት እንደሚሻል እየተነገረው ያደገው ወጣቱ ወታደር ሂሮ በዚህ በተሰጠው ትዕዛዝ አማካኝነት ያለው ምርጫ አንድ ነበር። ምንም ሆነ ምንም በጠላት እጅ አለመውደቅ። እንደዚሁም እናት ሀገሩ ጃፓን የፈጣሪ ልጅ የሆነው ንጉሱ የሰጠውን ትዕዛዝ ምንም ቢመጣ ምን ያለውን ችግር ሁሉ ተቋቁሞ መፈጸም። ሂሮ ኦኖዳ ተልእኮውን ተቀብሎ ብዙም ሳይቆይ ከ8 ወር በኋላ አሜሪካ ሂሮሺማና ናጋሳኪን በዓለማችን ታሪክ ለመጀመሪያ ጊዜ
በኒውክሌር ቦምብ ደብድባ ጃፓንን አሸነፈች። የጃፓን ንጉስም በሬዲዮ ለመላው ህዝብ ጦርነቱን መሸነፋቸውን የተናገረ ሲሆን በመላው ኤዥያ ተሰማርተው የነበሩት የጃፓን ወታደሮች ይህ የሽንፈት ዜና እንዲነገራቸውና የጦር መሳሪያቸውን እያስረከቡ ወደ ሀገራቸው በሰላም እንዲመለሱ ተደረገ። On behalf of Emperor Hirohito, Foreign Minister Mamoru Shigemitsu signed for the Japanese government. Japan accepted unconditional surrender according to the provisions of the Potsdam Declaration. ሂሮ ኦኖዳና ከሱ ጋር የነበሩት 3 ሌሎች ወታደሮች ታዲያ የአሜሪካ ትላልቅ የጦር መርከቦች እነሱ ወዳሉባት ትንሽ ደሴት ሲመጡ የተማሯቸውን የተለያዩ የጉሬላ ታክቲኮች በመጠቀም ወደ ጫካ ውስጥና ወደ ተራራ ውስጥ ራሳቸውን የበለጠ ደበቁ። ነገር ግን አሜሪካኖቹ የተለያዩ ሄሊኮፕተሮችና አውሮፕላኖችን በመጠቀም ጃፓኖች በጦርነቱ እንደተሸነፉ፣ እንደዚሁም የጃፓን ንጉስ ሁሉም ወታደሮቹ እጃቸውን እንዲሰጡ ማዘዙን በተለያዩ በራሪ ወረቀቶች ማዝነብ ጀመሩ። የደረሳቸውን ጃፓን ተሸንፋለች፣ በሰላም ወደ ሀገራችሁ ተመለሱ የሚለውን በራሪ ወረቀት በጣም በጥልቀት ከመረመሩ በኋላ የአሜሪካኖች የፌክ ፕሮፓጋንዳ እንደሆነ ደመደሙ። ከዚህ በኋላ ሂሮ ኦኖዳና ከሱ ጋር የነበሩት 4 ሌሎች ወታደሮች ሁለተኛው የዓለም ጦርነት ማለቁን እንደዚሁም የጃፓንን መሸነፍ ሳያምኑ ለብቻቸው የሁለተኛውን የዓለም ጦርነት መዋጋት ቀጠሉ። የነበሩበት የፊሊፒንስ ደሴት ብዙ ተራሮች ያሉበት እንደዚሁም ጥቅጥቅ ያለ ጫካ ያለበት ደሴት ሲሆን በቀላሉ ለመደበቅ የሚያስችል ቦታ ነበር። ታዲያ ለሚቀጥሉት 30 ዓመታት ሂሮ ኦኖዳ ከወታደር ጓደኞቹ ጋር በመሆን በደሴቷ ውስጥ ከሚገኙት ፊሊፒናዊ ገበሬዎች የተለያዩ ምግቦችንና ከብቶችን እየሰረቁ የአሜሪካ ሰላይ ናቸው ብለው የሚያስቧቸውን ገበሬዎች ደግሞ እየገደሉ ከገበሬዎቹ መስረቅ ሲሳናቸው ደግሞ ከጫካ ውስጥ የተለያዩ ፍራፍሬዎችንና ስራስሮችን እየፈለጉ እየበሉ ሲቻላቸው አሳ እያጠመዱ ሌላ ጊዜ ደግሞ የዱር አራዊትን እየገደሉ በመመገብ ወታደራዊ አለቃቸው መጥቶ ተልዕኳችሁ ተፈጽሟል እስኪላቸው ድረስ ሁለተኛውን የዓለም ጦርነት ብቻቸውን መዋጋታቸውን ቀጠሉ። ቀናት ሳምንታት ደግሞ ዓመታትን ሲወስዱ ግን በመካከላቸው የተለያዩ መጠራጠሮች መከሰታቸው አልቀረም ነበር። ከ5 ዓመታት የጫካ ውስጥ ቆይታ በኋላ አካትሱ የሚባለው ወታደር ጦርነቱ እንዳለቀ በማመን ከግሩፑ ተደብቆ እጁን ሰጠ። ሂሮ ኦኖዳና ሁለቱ የቀሩት ወታደሮች አካትሱን እንደ ከሃዲ በማየትና አሜሪካኖቹ አታለው ወስደውታል ብለው በማመን ከበፊቱ በበለጠ ራሳቸውን መደበቅ ጀመሩ። የሁለተኛው የዓለም ጦርነት ካለቀ እነሱም እዚህ ደሴት ላይ ብቻቸውን መዋጋት ከጀመሩ ከ10 ዓመት በኋላ ግን በጣም አሳዛኝ ነገር ተከሰተ። በ1953 በአካባቢው ከሚገኙት ገበሬዎች ላይ ምግብ ለመስረቅ ሲሞክሩ በተደረገ የተኩስ ልውውጥ አንደኛው ሺማዳ የሚባለው ወታደር ተገደለ። ከዚህ በኋላ ብቻቸውን የቀሩት ሂሮ ኦኖዳና ኮዙካ የተባለው ወታደር ነበር። እነዚህ ሁለት ወታደሮች ታዲያ በዚህ በፊሊፒንስ ጥቅጥቅ ጫካ ውስጥ ለእናት ሀገራቸው ጃፓን እንደዚሁም ለንጉሳቸው ከዓመታት በፊት ያለቀውን ሁለተኛውን የዓለም ጦርነት ብቻቸውን እየተዋጉላት 1950ዎቹን እንደዚሁም 60ዎቹን አሳልፈው 1972 ላይ ደረሱ። በ1972 ላይ የአሜሪካ ሰላይ ናቸው ብለው የጠረጠሯቸውን የተለያዩ የፊሊፒንስ ገበሬ ማሳዎችን እያቃጠሉ ያለ በእነዚህ ገበሬዎች በተከፈተባቸው ጥቃት ከሂሮ ጋር ብቻውን ቀርቶ የነበረው የመጨረሻ ወታደር በእነዚህ ገበሬዎች ጥይት ተገደለ። ሂሮ ኦኖዳ አሁን ብቻውን ነው። በዚች ምድር ላይ ከቤተሰቡና በሀገሩ ውስጥ ካሳለፈው እድሜ ጫካ ውስጥ ከሰው ተደብቆ ጠላት የሚላቸውን የፊሊፒንስ ገበሬዎችን እየዘረፈና እየገደለ የኖረበት እድሜ ይበልጣል። ጠመንጃውን በየቀኑ እየወለወለ ጎራዴውን በየቀኑ እየሳለ ለ30 ዓመታት የለበሰውን የተቀዳደደ ወታደራዊ ዩኒፎርም ከዛፍ ልምጭ ላይ በሚሰራው ክር እየሰፋ ያኔ ተልእኮውን ሲቀበል አለቃው ቃል እንደገባለት ያለበት ድረስ መጥቶ ጃፓን ጦርነቱን እንዳሸነፈች እንደዚሁም የእሱ ተልእኮ በስኬት እንደተጠናቀቀ እስኪነግረው ድረስ መጠበቁን ቀጠለ። ታዲያ በእነዚህ ሁሉ ዓመታት ውስጥ የሂሮ ኦኖዳ ታሪክ በጃፓን ውስጥ እንደዚሁም በተለያዩ የዓለም ክፍሎች እንደ ሌጀንድ ወይም ደግሞ እንደ አፈ ታሪክ እየተወራ ነበር። የሁለተኛውን የዓለም ጦርነት እኮ እስካሁን ድረስ እየተዋጉ ያሉ የተለያዩ የጃፓን ወታደሮች አሉ። ኧረ እባክህ እሱማ ውሸት ነው፣ ኧረ ከምሬን ነው፣ ሳሙራይ በላቸው ምናምን የሚባሉ ጭምጭምታዎች በመላው ጃፓን እየተወሩ ነበር።
በ1974 ማለትም የሁለተኛው የዓለም ጦርነት ካለቀ ከ30 ዓመታት በኋላ አንድ ኖሪዮ ሱዙኪ የሚባል የጃፓን ወጣት ከብዙ ፍለጋ በኋላ ሂሮ ኦኖዳን ከተደበቀበት ቦታ አገኘው። ከብዙ ማግባባት በኋላም የጦርነቱን ማለቅ እንዴት ሊያሳምነው እንደሚችለው ሂሮን ሲጠይቀው የሂሮ ኦኖዳ ምላሽ አንድ ብቻ ነበር። ያኔ ይህንን ተልእኮ የሰጠኝ ምንም ይሁን ምን ራስህን እንዳታጠፋ ብሎ ያዘዘኝ፣ የፈለገውን ያህል ዓመት ቢፈጅም እኔ ራሴ መጥቼ ከተልእኮክ ነፃ አወጣሃለሁ ያለኝ የበላይ አለቃዬ ይምጣልኝ የሚል ነበር። በጣም የሚገርመው ታዲያ የሂሮ ኦኖዳ ወታደራዊ አዛዥ የነበረውና በምንም አይነት ሁኔታ ራሱን እንዳያጠፋ እንደዚሁም እጁን እንዳይሰጥ ያስጠነቀቀው ሜጀር ታኒጉቺ ከወታደርነት ሕይወት ወጥቶ የመጽሐፍት ነጋዴ ሆኖ ነበር። ታዲያ የጃፓን መንግስት ሜጀር ታኒጉቺን የድሮ ወታደራዊ ዩኒፎርሙን በማልበስ እዛች ትንሿ የፊሊፒንስ ደሴት ድረስ በመሄድ ሂሮ ኦኖዳን በወታደራዊ ትዕዛዝ የተጣለበትን ተልእኮ እንደፈጸመ በመንገር መሳሪያውን እንዲያስረክብ አደረገው። ሂሮ ኦኖዳ ጎራዴውን፣ የተሰጠውን የጦር መሳሪያ እንደዚሁ እጁ ላይ የቀሩትን 500 ጥይቶች ለበላይ አለቃው አስረክቦ የሁለተኛው የዓለም ጦርነት ካለቀ ከ30 ዓመት በኋላ ተልእኮውን ጨረሰ። ወደ እናት ሀገሩ ጃፓን ሲመለስም የጀግና አቀባበል የተደረገለት ሲሆን በዓለም ዙሪያ ስለሱ አስደናቂ ታሪክ፣ ስለ ጀግንነቱ፣ ስለ ጽናቱ፣ ስለ ታማኝነቱ፣ ስላለው የሀገር ፍቅር በደንብ ተወራ፣ ተዘፈነ። የተለያዩ መጽሐፍ ተጻፉ፣ የተለያዩ ፊልሞችም ተሰሩ። እሱ ግን በጣም በሚያሳዝን ሁኔታ ራሱን ያገኘው ወጣትነቱን በሰዋላት የጥንት ሀገሩ ጃፓን ውስጥ ሳይሆን በጣም በተለየች በአዲሲቷና በዘመናዊቷ ጃፓን ውስጥ ነበር። እሱ ድሮ የሚያውቀው የሀገር ፍቅር፣ የሳሙራይነት መንፈስ እንደዚሁም ለንጉስ ያለው ክብር በሀብት ማካበት፣ በዘመናዊነት እንደዚሁም በማቴሪያሊዝም ተተክቷል። እሱም ይህንን አዲሱን ሪያሊቲውን ተቀብሎ ጃፓን ውስጥ ለመኖር በጣም ከብዶት ነበር። ለጥቂት ዓመታት ብራዚል ውስጥ ከኖረ በኋላ ወደ ጃፓን ተመልሶ ወጣቱን ትውልድ ለማስተማር ኦኖዳ ኔቸር ስኩል የሚባል ትምህርት ቤት ከፍሎ በቀሪ ዘመኑ የጃፓንን ወጣቶች ስለ ሀገር ፍቅርና ጽናት ሲያስተምራቸው ቆየ። ከዛም በ91 ዓመቱ ጃንዋሪ 16 2014 ላይ ከዚህ ዓለም በሞት ተለየ ሂሮ ኦኖዳ። ታዲያ ሂሮ ኦኖዳ ከ30 ዓመት በኋላ ወደ ሀገሩ ሲመለስ ያገኛት ጃፓን ምንድን ነች? ጃፓንስ እንዴት ነው በዚህ በ30 ዓመት ጊዜ ብቻ ውስጥ በጣም አስደናቂ የተባለ የኢኮኖሚ ማህበረሰባዊ እንደዚሁም የሞራሊቲ ራሱ ለውጥ ያደረገችው? የድሮዋ ጃፓንና የአሁኗ ጃፓን የሚያመሳስላቸው እንደዚሁ የሚያለያያቸው ነገር ምንድን ነው የሚለውን እንግዲህ ሌላ ጊዜ በሰፊው በሌላ ቪዲዮ የምናየው ይሆናል። ዛሬ ግን ያመጣሁላችሁ የሂሮ ኦኖዳ አስደናቂ ታሪክ ይህንን ይመስል ነበረ። አሪፍ ነገር እንዳገኛችሁበት እርግጠኛ ነኝ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። በሌላ ጊዜ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ፒስ